ራህማ ኢስላማዊ ድርጅት የ2019 የሥራ ዘመን በጀቱን 32 ሚሊዮን ብር አድርጎ አጸደቀ። ራህማ ኢስላማዊ ድርጅት ትናንት ጦር ኃይሎች በሚገኘው አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ዋና መስሪያ ቤት መሰብሰቢያ አዳራሽ ባካሄደው የፓናል ውይይት ባለፉት 3 ዓመታት ያከናወናቸውን ተግባራት ሪፖርት አቅርቧል። ድርጅቱ ባቀረበው ሪፖርት መሰረት በ3 ዓመታት ውስጥ በጎዳና ላይ ዳዕዋ ውጤታማ ስራዎችን ማከናወኑን አስታውቋል። በውይይቱም የድርጅቱ የ2019 የሥራ ዘመን አጠቃላይ በጀት 32 ሚሊዮን ብር ሆኖ መጽደቁን ይፋ አድርጓል። በመድረኩ ላይ የመጅሊስ አመራሮች ኡስታዞችና በርካታ ተጋባዥ እንግዶች የተገኙ ሲሆን ተሳታፊዎቹ ለራህማ ኢስላማዊ ድርጅት ያላቸውን አጋርነት አረጋግጠዋል። በመድረኩ ንግግር ያደረጉት የመጅሊሱ አመራሮችና ታላላቅ ዱዓቶች የድርጅቱ ዋነኛ ተግባር የሆነው የጎዳና ላይ ዳዕዋ የነብያት መንገድ መሆኑን ገልጸው ህዝበ ሙስሊሙ ከድርጅቱ ጎን ሊቆም እንደሚገባ አሳስበዋል። ራህማ ኢስላማዊ ድርጅት በ2019 የሥራ ዘመን በሚሊዮን እንደሚቆጠሩ የሌላ እምነት ተከታዮች እስላማዊ አስተምህሮችን በተገቢው ደረጃ ለማዳረስ እቅድ ይዟል። የዳዕዋ ስራውን ለማሳለጥም ከ3 ሚሊዮን በላይ በራሪ ወረቀቶችና ወደ 1 ሚሊዮን የሚጠጉ መጽሐፎች እንደሚያስፈልጉትም አስታውቋል። ይህንን ተከትሎ ኡስታዝ አዩብ ደረባቸው ለድርጅቱ 1000 መጽሐፍትን ለማቅረብ ቃል የገቡ ሲሆን ሌሎች ግለሰቦችና ድርጅቶችም መሰል ድጋፎችን አበርክተዋል። በመጨረሻም በዕለቱ የተገኙት በርካታ ተሳታፊዎችና የመጅሊስ አመራሮች ህዝበ ሙስሊሙ ለራህማ ኢስላማዊ ድርጅት የተጠናከረ ድጋፍ እንዲያደርግም ጥሪ አቅርበዋል።